ቅዱስ ሲናገር ሕይወት ተገለጠ እኛም አይተንማል ይላል። ስለዚህ ዛሬ የምንነግራችሁ የምስራች ያየነውን የምስራች እንነግራችኋለን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ከሰማይ በታች እንድንበት ዘንድ የተሰጠን አንድ ስም አለ፣ እርሱም ኢየሱስ ክርስቶስ ይባላል። መጽሐፍ ቅዱስ ሲናገር ከሰማይ በታች የሚያድን ስም፣ ከኃጢአት የሚያድን ስም፣ ዋጋ የከፈለልን ስም አንድና አንድ ስም ብቻ ነው። እሱም የእግዚአብሔር ልጅ ኢየሱስ ይባላል። ዛሬ የምስራችን የምንነግራችሁ ዋጋችሁ ተከፍሏል፣ ዋጋችሁ ተከፍሏል፣ የኃጢአት ዕዳ ተከፍሏል። ዛሬ ደስ ይበላችሁ። በዚያ አካባቢ ያላችሁ ዋጋችሁ ተከፍሏል። የዓለም አዳኝ የሆነው ኢየሱስ ክርስቶስ ኃጢአት ያላወቀውን አንድያ ልጁ እኛን በእግዚአብሔር ጽድቅ ተብለን እንድንጠራ ኃጢአት ያላወቀውን አንድያ ልጁ ስለኛ ኃጢአት አደረገው ይላል። ስለዚህ ዛሬ የምንነግራችሁ የምስራች ኢየሱስ ስላንተና ስላንቺ ስለኔ ኃጢአት ሆኗል። እኛ የእግዚአብሔር ጽድቅ ተብለን እንድንጠራ ስለኛ ኃጢአት የሆነልን የእግዚአብሔር ልጅ ኢየሱስ አለ። መጽሐፍ ቅዱስ ሲናገር ከዘላለም በፊት ተሰውሮ የነበረውን የእግዚአብሔርን ሕይወት ተገለጠ። በሰው ዘንድ የነበረውን የዘላለም ሕይወት የተገለጠውን በኢየሱስ ክርስቶስ ልጁ በአንድ ልጁ ብቻ ነው። ስለዚህ እንደዚህ ብሎ እነግራችኋለን። ዮሐንስ ሲያየው እንደዚህ ብሎ መሰከረለት፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ዛሬ የምነግራችሁ ቁጣን ሳይሆን የእግዚአብሔርን ፍቅር ብቻ ነው። መጽሐፍ ቅዱስ ሲናገር ዓለምን እንዲህ ወዷል ይላል። ስለዚህ የወደዳችሁን እግዚአብሔር ነው የምነግራችሁ። በልባችሁን የተደበቀውን ከድቅድቁ ጨለማ ወደሚገለጥ ብርሃን የሚያሻግር የእግዚአብሔር ድልድይ የሆነው የእግዚአብሔር ልጅ ኢየሱስ ብቻ ነው የምነግራችሁ። ዛሬ የምስራችን እነግራችኋለን። ዋጋችሁ ተከፍሏል። ስለ እናንተ ኃጢአት የሆነ የእግዚአብሔር ልጅ ኢየሱስ አለላችሁ። ስለ እናንተ ያፈረ እሱ እናንተ የእግዚአብሔር ልጆች ተብላችሁ እንድትጠሩ ስለ እኔና ስለ እናንተ ኃጢአት የሆነልን የእግዚአብሔር ልጅ ኢየሱስ አለ። ዛሬ የምስራችን የምንነግራችሁ መጽሐፍ ቅዱስ ሮሜ ላይ ሲናገር እንደዚህ ይላል፣ እነሆ በአንድ ሰው ማለትም በአዳም ወደ ሰው ሁሉ ኃጢአትን እንዳለፈ በአንዱ ለልጁ በኢየሱስ ክርስቶስ ደግሞ የእግዚአብሔር ጽድቅ የእግዚአብሔር ሕይወት እንዲሁ መጥቷል። ስለዚህ ዛሬ የምንነግራችሁ ሕይወት ተገልጧል ብለን ነው። ዛሬ የምንነግራችሁ ፍቅር ተገልጧል ብለን ነው። ዛሬ የምንነግራችሁ ቁጣን ሳይሆን የእግዚአብሔርን ሕይወት ነው። ስለዚህ ዛሬ የምስራችን እነግራችኋለን። ስለ እኔና ስለ እናንተ ኃጢአት የሆነ እግዚአብሔር ልጅ አለልን። ስለዚህ ዛሬ እህቴና ወንድምህ እግዚአብሔርን አብና አባ ብለን የምንጠራበት የልጅነት መንፈስ እንዲሁ ተሰጥቶናል ይላል። ስለዚህ ዛሬ በልጅ ብትመጣ አባ ብትለው የሚሰማ ወዳጄ ብትለው የሚቀበልህ የእግዚአብሔር ልጅ ኢየሱስ ስለ እኔና ስለ እናንተ ኃጢአት ሆኗል። አዋጅ አዋጅ አዋጅ! ኢየሱስ ክርስቶስ ጐይታይ መጽሐፍ ቅዱስ ክዛረብ ከሎ አብጨት ሰማይ ክንደህደሉ ስልባ ካልን ሽምድ ሰራይሰው አይነኒብ። ስለዚህ ለኒ ንነግረኩም ከምቲ በአዳም ጥፍዓት ስመጠ ወታ አምላኽ ብክርስቶስ ኢየሱስ ድማ ናይ ዘለዓለም ሕይወት ተረኺቡ። መጽሐፍ ቅዱስ ክዛረብ ከሎ ብደይ መእሳሲት ሓደ ሰብኣይ ማለት በአዳም ሞት ናብ ኩሉ መጠ እዩ። ስለዚህ ብመእሳሲት ሓደ ሰብኣይ እሺ ብምባል ብወዲ አምላኽ ድማ ናይ ዘለዓለም ሕይወት ናባና መጽ እዩ። ለምንነግረኩም ሲኦል አለ ኢልና ይኮነን፣ ለምንነግረኩም ጥፍዓት አለ ኢልና ይኮነን። መጽሐፍ ቅዱስ ክዛረብ ከሎ እነሆ ፍቅሪ አምላኽ ተገሊጹ። እቲ ዝተገልጸ ፍቅሪ ኣብ ልብና ዝበሰሰ ፍቅሪ መንፈስ ቅዱስ ኣብ ልብና ዘፍሰሰ ፍቅሪ ለሚነግረኩም ኣለና። ዋጋ ሁሉ ተኸፊሉ እዩ። ንሕና ብኡ ጽድቂ አምላኽ ተባሂልና መታን ክንጽዋዕ ነቲ ኃጢአት ዘይፈለጠ ወዱ ኣብ ክንዳይ ናብ ክንዳኻትኩምን ኃጢአት ገይርዎ እዩ። ኢየሱስ ክርስቶስ ጐይታ እዩ። ስለ ኢድ ስለኻትኩምን ኣብ ትሕቲ ሰማይ ምድሓን ብእምነት ብጸጋ ብወዲ አምላኽ ክርስቶስ ኢየሱስ ጥራይ እዩ። መጽሐፍ ቅዱስ ክዛረብ ከሎ ብእምነት ብጸጋ ኢኹም ዝድሓንኩም እዚ ድማ ውህበት አምላኽ ይበር ካብ ግብርኹም ኣይኮነን ኢሉ። ስለዚህ ሎሚ ብግብርኻ ኣይትጸድቕን ኢኻ፣ ሎሚ ብትሰርሖ ኣይትጸድቕን ኢኻ፣ ብዝተሰርሐልካ እምበር ብትሰርሖ ኣይትጸድቕን ኢኻ፣ ብዝተገብረልካ እምበር ብትገብሮ ኣይትድሕንን ኢኻ። ስለዚህ ሎሚ ብስራት ንነግረኩም ኣለና። በዙሪያዬ ያለው ችግሬ ባይነግረኝ ነገርሽ ሞተ ተቀበረ በቃ ቢለኝ አዲስ ነገር ማድረግ ሁልጊዜ ልማድ ያለው ጌታ ዛሬም በዙፋኑ ይተጋል ስለኔ